የዘንድሮ የሐጅ ስነ ስርዓት ያለ ሐጅ ፈቃድ ወይም ተስሪህ ለመፈጸም እያሰቡ ነው ወይ ደግሞ ፈቃድ የሌላቸውን ሰዎች በመኪና ጭነው ወደ መካ ለመግባት አቅደዋል? እንግዲያውስ ቆም ብለው ያስቡ። የሳውዲ አረቢያ መንግስት ህገወጥ የሐጅ ጉዞ ሙሉ በሙሉ ለማስቆም በታሪክ ታይቶ የማይታወቅ እጅግ ከባድና ሕይወትን ሊያበላሽ የሚችል አዲስ የቅጣት መመሪያ በይፋ ስራ ላይ አውሏል። የገንዘብ ቅጣት፣ ከባድ እስራት፣ የንብረት መወረስና ቀጥታ ከሀገር መባረር። በዚህ ቪዲዮ ውስጥ 100% እውነተኛና ወቅታዊ መረጃ በጥንቃቄ እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ በራሳቸው ላይ ፈቃድ ሳይኖራቸው ወደ ቅዱሳን ቦታዎች በሚገቡ ሰዎች ላይ የተጣለውን ቅጣት እንመልከት። የሳውዲ አረቢያ የሀገር ውስጥ ሚኒስቴር ይፋ እንዳደረገው ህጋዊ የሐጅ ፈቃድ ተስሪህ ወይም አዲሱ የኑሱክ ካርድ ሳይኖራቸው በመካ ከተማ በቅዱሳን ቦታዎች ማለትም በሚና፣ በአረፋት፣ በሙዝደሊፋ እንዲሁም በማዕከላዊ የነብዩ መስጂድ አካባቢና በባቡር ጣቢያዎች ተይዞ የሚገኝ ማንኛውም ሰው የ10,000 የሳውዲ ሪያል የገንዘብ ቅጣት ይጣልበታል። ነገር ግን ነገሩ በዚህ ብቻ አያበቃም። ይህ ቅጣት የተጣለበት ሰው የውጭ ሀገር ዜጋ ወይም ሙቂም ነዋሪ ከሆነ ቅጣቱን ከከፈለ በኋላ ቀጥታ ከሳውዲ አረቢያ እንዲባረር ወይም ዲፖርት ይደረጋል። ከዛም በላይ ወደ ሀገር ተመልሶ እንዳይገባ ለረጅም ዓመታት ከባድ የጉዞ እገዳ ይጣልበታል። ሌላው ደግሞ ከባድ ቅጣት የሚያስቀጣው ህጋዊ ፈቃድ የሌላቸውን ሰዎች ወደ መካ ሲያጓጉዝ የተገኘ ማንኛውም አሽከርካሪ አንደኛ እስከ 50,000 ብር የገንዘብ ቅጣት ይጠብቀዋል። ጥፋቱን ደግሞ ደጋግሞ ካደረገው ቅጣቱ እስከ 100,000 ሪያል ይደርሳል። ሁለተኛ እስከ 6 ወር የሚደርስ ከባድ እስራት ይፈረድበታል። ሶስተኛ ሰዎችን ለማጓጓዝ የተጠቀመበት መኪና ወይም ተሽከርካሪ በህግ ተወርሶ ለመንግስት ገቢ ይደረጋል። አራተኛ አሽከርካሪው የውጭ ሀገር ዜጋ ከሆነ እስራቱን ቅጣቱን እንደጨረሰ በቀጥታ ከሀገር ተባሮ ዳግመኛ ወደ ሳውዲ እንዳይመለስ ይደረጋል። ታዲያ ወገኖቻችን ራሳቸውን ከዚህ ሁሉ መከራና እንግልት እንዴት ይጠብቁ? መፍትሄው በጣም ቀላል ነው። በሳውዲ አረቢያ ህግ መሰረት ሐጅ ለማድረግ ብቸኛውና ህጋዊ መንገድ በኑሱክ አፕ መተግበሪያ በኩል ተመዝግበው ህጋዊ ተስሪህ ማውጣት ብቻ ነው። ከዚህ ውጪ በእግር አስገባሃለሁ፣ በኮንትሮባንድ መንገድ ኬላዎችን አሳልፈሃለሁ እያሉ በውሸት ተስፋ ገንዘባችሁን የሚበሉ ደላሎችን ፍጹም አትመኑ። የሳውዲ የደህንነት አካላት ዘመናዊ ቴክኖሎጂና የድሮን ካሜራዎችን ጭምር በመጠቀም ቁጥጥሩን እጅግ ስላጠናከሩት ለመደበቅ መሞከር ፍጹም የማይቻል ነው። ስለዚህ ማንኛውም ፈቃድ ወይም ተስሪህ የሌለው ሰው ጭኖ ወደ መካ መግባት ከፍተኛ ቅጣት እንደሚያስቀጣ አውቃችሁ ሁላችሁም ራሳችሁን እንድትጠብቁ። ውድ ወገኖቼ ይህ መረጃ በሳውዲ አረቢያ ለሚኖሩ በርካታ ወንድምና እህቶቻችን ህይወትና ደህንነት በጣም ወሳኝ ስለሆነ እባካችሁ ቪዲዮን ሼር በማድረግ ለሁሉም አጋሩ። መረጃው ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ ማድረጋችሁን አትርሱ። እንዲህ አይነት ወቅታዊ እውነተኛና ጠቃሚ የቴክኖሎጂና የህግ መረጃዎች ሁልጊዜ እንዲደርሷችሁ የሊቦ ቲዩብ ቻናልን አሁኑኑ ሰብስክራይብ ያድርጉ። ስለተከታተላችሁን ከልብ አመሰግናለሁ። በሌላ ጠቃሚ ቪዲዮ እስከምንገናኝ ሰላም ሁኑ።